4:11 ላይ የእግዚአብሔር ቃል እንደዚህ ነው የሚለው፣ እርሱም አንዳንዶችን ሐዋርያት፣ ሌሎችን ነቢያትን፣ ሌሎችን ወንጌል ሰባኪዎች፣ ሌሎችን እረኞችና አስተማሪዎች እንዲሆኑ ሰጠ ይላል። ይህ ቃል የሚሻር ነገር አይደለም። ይህ ቃል በእግዚአብሔር ፊት የሚቀጥል ነው። ሰጠ ካለ እግዚአብሔር ሰጥቶ ወደኋላ የሚቀበል አምላክ አይደለም። ሰጠ አለ ጳውሎስ፣ ሰጠ ነው ያለው። ስለዚህ ይህ የእግዚአብሔር ቃል ሲጻፍ በእግዚአብሔር መንፈስ ከተጻፈ የምንጥለው ይሄ ለዘመናት የተወሰነ ሰዓት ሰርቶ ለተወሰነ ሰዓት ይቀራል ብለን የምናምነው አንድም ነገር የለም። ስለዚህ ቃለ ሕይወት መሆን ድርጅት፣ ሙሉ ወንጌል መሆን ድርጅት፣ ሌሎችን ቸርች መኖር ድርጅት ማብዛት ነው። አንድ ነገር ግን አምናለሁ፣ የእግዚአብሔር ቃል አይሻርም። ስለዚህ እንትና ተነስቶ ዛሬ እኛ ነቢያትን እንቀበላለን፣ እኛ ቤተክርስቲያን ግን አያገለግሉም፣ መድረክ አንሰጥም፣ ነቢይነትን እንቀበላለን፣ ነቢያትን አንቀበልም ስላሉ የእግዚአብሔር ቃል የሚቆም አይደለም። ሐዋርያትን አንቀበልም፣ የሐዋርያነትን ቅባት እንቀበላለን። ታዲያ ቅባቱ ሰው ከሌለ ቅባት ከየት ይመጣል? እግዚአብሔር ቀድሞ እኮ ሰው ነው ሰጠው። ስለዚህ አንዳንዶቹ ሰዎችን ነው የሚለው፣ ገንዘብ አይደለም። ሰዎችን ነው መጀመሪያ የሰጠው እግዚአብሔር። ሰዎችን ከሰጠ በኋላ እግዚአብሔር አንዳንዶችን ነው ያለው። አንዳንዶችን ምን አደረገ? ጸጋ በላያቸው ላይ አደረገ። ነቢያት ከየትኛውም አካባቢ ዱብ ያሉ አይደሉም። ከኛ የተወለዱ ናቸው። ከእናንተ ከእያንዳንዳችን የተወለዱ ናቸው። ክብር ለእግዚአብሔር። ስለዚህ በሕይወታችሁ ላይ የእግዚአብሔር ቃል የሚሻር አይደለም። እንደፈለገን የምናወራው ደግሞ በቃ በጣም ተዳፈረን፣ በእውነት ተዳፈረን። የእግዚአብሔር ቃል ኤክስ ይሁን ማለት በጣም ተዳፈረን። በእውነት የእግዚአብሔር ቃል የሚሻር ቃል አይደለም፣ አምላካዊ ቃል ነው። እንኳን እግዚአብሔር እኛ የራሳችን ቃል እንፈጽማለን እኮ ወዳጆች። በጣም ይገርማል። አወቀን፣ በጣም ሄድን፣ በጣም